ድግምት የድግምት መጽሐፍ። አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። ድግምት ጌታ ከመጽሐፉ ላነብለት ብጠጋ ወጋሁት አለኝ። ከተወጋው አይቀር ይህን ቪዲዮ ለመስራት ካሜራዬን አበራሁት። የተባልኩትን ባለማመን እጄ ላይ ያለውን መጽሐፍ አዙሬ ያነበብኩት። ግብረ ሕማማት ይላል። ግብር ማለት ስራ፣ ሕማማት ማለት መከራ። የጌታ መከራ የሚታሰብበትን መጽሐፍ አዙሬ ያየሁት። መጽሐፉ የጌታን መከራ በሰዓታት ከፍሎ ይተርካል። በአይሁድ መያዙን፣ መገረፉ፣ መተፋቱ፣ መዘበቱ፣ በመስቀሉ ላይ ሳለ ጌታ የተናገራቸውን ቃላት እስከ ሞቱ እስከ ቀብሩ፣ ስለ ትንቢቱ፣ ስለ ፍጻሜው ያትታል። ቀጠል አድርጎ መጽሐፉ በጌታ ሕመም ወቅት ስለነበረው ስለ መከራው ሚስጥር፣ ስለ ሃይማኖታዊ ስርዓቱ፣ ስለ በለሱ መድረቅ፣ ስለ 10 ደናግል፣ ስለ ታላቁ ግብር አውርቶ በህሊናዬ ጌታ የከፈለውን ዋጋ ከመከራው እንድሳተፍ በምናቤ ይጠራል። ወደ ንስሐ ወደ ትህትና እንዳዘነብል መጽሐፉ ይጮሃል። በሐሳብ ጭልጥ ባልኩበት ያው ተመሳሳይ ድምፅ ቀሰቀሰኝ። ወጋሁት ደገመው። በሰሙነ ሕማማት ጌታ የተቀበለውን መከራ ለመዘከር ባስብ የወጋኸኝ ልጅ ግን ይሄንን ታውቅ ይሆን? በዚህ ሳምንት ብሎም በዚህች ዕለት ሰኞ አንጽሖተ መቅደስ ብላ ሰኞን ሰይማ ጌታ በመቅደስ ገብቶ ነጋዴና ለዋጮቹን አጸዳ፣ ፍሬ አልባዋን በለስም ረገመ ብላ እኛንም ምእመኑን ሰውነታችሁን የመልካም ነገር መቅደስ ነውና ከክፉ ሐሳብና ኃጢአት ንጹ፣ እንደ በለሷ ቅጠል ብቻ በውጫዊ ስርዓት ሳይሆን የመልካም ስራ ፍሬ አፍሮ ያለች ዕለተ ማክሰኞን የጥያቄ ቀን ብላ ሰይማ ጌታ በአይሁድ መምህራን የጠየቁትን ክፉ ምክር በሰማያዊ ጥበብ መልሷል ስትል እኛን ምእመኑን በከንቱ ዓለማዊ ክርክር አትጠመዱ ራቁ ብላ በምግባር ተዘጋጅታችሁ ንቁ ብላ ያስተማረች በዚህ ሳምንት እሮብን የምክር ቀን ብላ ሰይማ ይሁዳ ጌታን ለመሸጥ መከረ፣ በአንጻሩ አንዲት ሴት ውድ ሽቶ በጌታ እግር አፍስሳ ፍቅር ገለበጠች ሲል እኛ ልጆቿን ከክህደት ከምቀኝነት ምክር ራቁ፣ በእንባ ንስሐችሁን አቅርቡ ስትል ለዚህም ዕለተ ሮብን በጾም አስቡ እያለች ሐሙስን ጸሎተ ሐሙስ ብላ ሰይማ የዓለም ጌታ የደቀ መዛሙርቱን እግር አጠበ፣ ስጋውና ደሙን ለቁርባን ሰጠ ስትል እኛን ምእመኑን እርስ በእርሳችሁ ተዋደዱ፣ በትህትና ሌላውን አገልግሉ፣ ራሳችሁን ለቅዱስ ቁርባን አዘጋጁ እያለች ዓርብን ስቅለት ብላ ሰይማ ተሰቀለ፣ መከራን ተቀበለ፣ ሞተ ብላ እኛን ምእመኑን ለኃጢአታችሁ በመጸጸት ስገዱ፣ ዓለማዊ ደስታን ሽሹና በፍጹም ጌታ ፍቅር በአክፍሎት እስከ ትንሣኤ ሌሊትን ታገሱ ያለች ቅዳሜን ቀዳም ስዑር ብላ ሞትን ድል ነሳ ብላ በትንሣኤው ብርሃን በጸጥታ ተስፋ ጠብቁ፣ የሰላም ምልክት የሆነውን ቄጠማ ይዛችሁ ጠብቁ፣ ተዘጋጁ ያለች የማይሰማው ተሰማው፣ ፀሐይ ጨለመች፣ ጨረቃ ደም ሆነች፣ ዓለምን የፈጠረ ጌታ በመስቀል ላይ ተራቆተ፣ የማይራበው ተራበ፣ የማይጠማው ተጠማ፣ የማይታመመው ታመመ ስትል ዘይት ገሰስ ተገሰሰ ያለች እንደ በግ ሊታረድ ተነዳ፣ በሸላቾቹ ፊት ዝም እንዳለ፣ በደካማነት ሳይሆን በስልጣኑ ራሱን ለሞት አሳልፎ እንደሰጠ፣ ኃይሉን ደብቆ በትህትና ሞተ ስትል መስቀሉ የፍቅር ዙፋኑ፣ እሾሁ የክብር ዘውዱ፣ ቀኖቹ ደግሞ የድል መሳሪያዎቹ መሆኑን አውቃ መሆኑን ነግራ በፊቱ አስደፍታ ኪርያላይስ ሆናስ ብላ ጌታ ሆይ ማረን እያስባለች በትህትና የምታሰግድ ቤተክርስቲያን ውስጥ ሆነን እውነት እውነት እኛ ጌታን አናውቅ ይሆን? የሰው ልጅን ዕጣ ፈንታ ለዘላለሙ የለወጡ 7 ቀናት ላይ ሆነን እውነት ከተንኮል ጋር የተጋጨችበት ብርሃን ከጨለማ ጋር የታገለበትን ወሳኝ መድረኩን ጽፋ መዝግባ አጽፋ ሰብካ አሰግዳ አጹማ አጸልያ ጌታን ያስተዋወቀች ቅድስት ቤተክርስቲያንን ጌታን ሳታቀርታ ነው የድግምት መጽሐፍ ያዝሽ ይህን ጥለሽ ወደ ጌታ ነው ያልከኝ? ወጋውሽ ነው ያልከኝ? እንደውም እኔ ወጋው አይገርምም? ወጋው